የፍቅር ጠባሳ ክፍል 3 ውድ የቻናላችን ተከታታዮች እንደምን ሰነበታችሁ? ዛሬ ክፍል 3 የፍቅር ጠባሳ የሚለውን ታሪክ ይዘንላችሁ መጥተናል። ማለዳ ላይ ወደ ቤዛ ስቱዲዮ ሄደች። ቃላቶች በጉሮሮዋ ውስጥ ተጣብቀዋል። ቤዛ በካንቫስ ላይ ደማቅ ቀለሞችን በጥንቃቄ ትደባለቃለች። ትዝታ የያሬድን መልእክት ስታጫውታት ቤዛ መስራት አቆመች። ብሩሿን ቀስ ብላ አስቀመጠችና ትዝታን በትኩረት ማየት ጀመረች። ቤዛ የትዝታን ጠባሳ ተመለከተች። አሁን ልክ በውስጧ እንዳለው ውጥረት በውጫዊ መልኩም የደመቀ ይመስላል። ሁኔታው አስደንጋጭ ቢሆንም የትዝታን ስሜት ታግሳለች። ትዝታ አለች ቤዛ ድምጿን ዝቅ አድርጋ ከስዕል አወጣጥ ቋንቋ ጋር በሚመሳሰል ጥንቃቄ። መሸሽ መፍትሄ አይደለም። ያሬድ የራሱን ጉዳት የራሱን ስብራት ለመደበቅ ተሸሸገ። ያ ደግሞ የእሱ ታሪክ እንጂ የአንቺ ታሪክ አይደለም። ጥንካሬሽን ያገኘሽው በሄደ ጊዜ አይደለም። ያገኘሽው እርሱ የራሱን ስብራት ለመሸከም ፈቃደኛ ስላልነበረ ነው። ትዝታ የቤዛን እጅ ያዘች። በቃላቶቿ ውስጥ የማይናወጥ ኃይል እንዳለ ተሰማት። ምን ማድረግ እንዳለብኝ አላውቅም። ለምን አሁን ተመለሰ? ድምጿን በብስጭት ተሞልቶ ነበር። ያ ጠባሳ አሁን የኔ ጥያቄ ምልክት ነው ብለሽ ነበር። አሁን ግን እንደገና ያመኛል። የውሳኔው ሸክም ያስጨንቀኛል። ቤዛ በትዝታ ፊት ላይ ያለውን የደበዘዘ መስመር ነካች። አይደለም ትዝታ፣ ይሄ አሮጌው ጠባሳሽ ነው። አዲሱ ጠባሳሽ አሁን በድጋሚ ልቡ ላይ የሚታተም መሆኑ ነው። እሱን ማዳመጥሽም ሆነ አለማዳመጥሽ በውስጥሽ አዲስ ጠባሳ የሚፈጥር ነው። ትዝታ ለሁለት ቀን መልስ ከመስጠት ተቆጠበች። ያሬድ ሌላ ረጅም መልእክት ላከ። በዚህ ጊዜ ደግሞ ስለደረሰበት ከባድ አደጋና እንዴት ለአንድ ዓመት ያህል በውጭው ዓለም ተቋርጦ በሕክምና ላይ እንደቆየ የሚገልጽ ነበር። ለዛ ነው መጀመሪያ ላይ መጥፋቱን መርጦ ለመመለስ የፈራው። ያሬድ ሁልጊዜም ቢሆን ደካማና ቆራጥ ያልሆነ ቢሆንም የደረሰበት ስቃይ እውነት መሆኑን ትዝታ አወቀች። የእሱን ሕመም እንደርሷ ሁሉ ጥልቅ ነበር። በመጨረሻም ወሰነች። መልእክት ላከችለት። ጣቶቿ በቁርጥ ውሳኔ ተሞልተው ነበር። የት እንደምታገኘኝ ታውቃለህ። ቅዳሜ ማታ ለመጨረሻ ጊዜ እሷ ለመመለስ ሳይሆን የእሱን ታሪክ ለማዳመጥና የራሷን የፍቅር ጠባሳ ታሪክ በክብር ለመዝጋት ፈለገች። የድሮዋ ትዝታ ምናልባት ለመገናኘት ትፈራ ነበር። አዲሷ ግን እውነቱን ለመጋፈጥና የመጨረሻውን ምዕራፍ ለመጻፍ ቆርጣለች። ቅዳሜ ማታ ላይ ተገናኙ። ትዝታ ወደዚያው ወደ ጥንታዊቷ እና የፍቅር መዓዛ ወደሚሸተው ካፌ ገባች። ያንዴ ለብዙ ጊዜያት የተገናኙበት ቦታ ነበር። ያሬድ እንደዚያው ነበር። የደከመ ፊቱ ላይ ትንሽ የጠባሳ ምልክቶች ያሉት እና አይኖቹ ውስጥ ያረጀ ስቃይ ነበረ። ትዝታ ጠባሳውን በአይኖቿ አየች። የእርሱን እንደ እርሷ የፍቅር ጠባሳ ነበረ። የመሸሽ ጠባሳ፣ የፍርሃት ጠባሳ። ያሬድ ስለ ህመሙ፣ ስለደረሰበት ከባድ የመኪና አደጋ፣ ስለ ፍርሃቱ እና በእርሷ ላይ ስላደረገው የከፋ የመሸሽ ውሳኔ በዝርዝር ተናገረ። ትዝታ ያኔ ድካም የኔ ብቻ ነበር፣ ያንቺን ብርሃን በእኔ ችግር እንዳታጠፋው ፈርቼ ነው የጠፋሁት። አሁን ግን አንቺ ጠንክረሽ አገኘሁሽ። ትዝታ በትዕግስት አዳመጠች። ያለማቋረጥ የያሬድ ድምፅ የሰላም ስሜት ሳይሆን የጥልቅ ግንዛቤና የራሷን የፍቅር ኃይል የመለየት ስሜት አመጣላት። ትዝታ ትንፋሽ ወስዳ ተናገረች። ድምጿን እንደ ውሃ ጠብታ ንጹህና ጸጥ ያለ ነበር። ያሬድ የኔ ጠባሳ በሄድክ ጊዜ አልደማ መድረግ ጀመረ። ጠንካራ ያደረገኝ አንተ ሳትሆን ከጉዳቱ በኋላ ለመነሳት የወሰድኩት እርምጃ ነው። አንተን ይቅር ብያለሁ፣ ግን የምመለሰው ወደዚያው የጥንት ስሜት ሳይሆን ወደ ራሴ ወደ ተፈወሰው ጎዳናዬ ነው። ቃላቶቿ ቆራጥ ነበሩ። ትዝታ ካፌውን ለቃ ወጣች። ከኋላዋ የያሬድን ጥሪ ትዝታ እባክሽ የሚል የደከመ ድምፅ ሰማች፣ ግን አልተመለሰችም። የፍቅር ጠባሳ አሁን ለዘላለም ተለውጧል። ያ ጠባሳ በውስጧ ያለውን የፍቅር ጥንካሬ እንጂ የፍቅርን ውድቀት አያሳይም። ትዝታ አሁን የጠፋች ኮከብ አይደለችም። ወደ ራሷ ምህዋር የምትሽከረከር የራሷ ብርሃን ያላት ፕላኔት ናት። ውድ የቻናላችን ተከታታዮች የተከታተላችሁትን ይመስል ነበር። ክፍል 4 ይቀጥላል። ለቻናላችን አዲስ ናችሁ፣ ቻናላችን ሰብስክራይብ ማድረግ አትርሱ። እናመሰግናለን። መልካም ጊዜ